አንዲት ወጣት ሴት ባል ታገባና ብዙም ሳይቆያ ባሏ ወታደር ነበር። ወደ ሌላ ስፍራ ይላካል። ጀማሪ ሙሽሮች ናቸው። ከባሏ መለየት አልሆነላትም። ከባሏ ጋር መኖር ትፈልጋለች። ተነስታ ባል ያለበት ስፍራ ነው የሚሄደው ብላ ስትሄድ ባሏ ያለበት አካባቢ ለኑሮ በሷ ሐሳብ ምቹ አይደለም። ሞቃታማ ነው፣ በረሃማ ነው፣ ከከተማ ራቅ ያለ ነው። የአኗኗር ዘዬው፣ ባህሉ፣ ቋንቋው ብዙ ጉዳይ ተቀያየረባት እና በሞራል ሮጣ ሄደችና ስትደርስ ከበዳትና ለእናቷ ደብዳቤ ጻፈች። ማማ ልመለስ ነው፣ ወይዘሩን አልቻልኩትም፣ የምግብ ስርዓቱን አልቻልኩትም፣ የአኗኗር ዘዬው ከበደኝ፣ እመለሳለሁ ብላ ጽፍላት እናትየው የመልስ ደብዳቤ ሲጽፉላት ሰማዩን ቀና ብለሽ ተመልከቺው፣ ጨለማም ነው ከዋክብትም አሉት፣ የፈለገ ከዋክብቱን ያያል፣ የፈለገ ጨለማውን ያያል፣ መርጦ ማየት የባለቤቱ ነው ብሎ መለሱላት። እንቆቅልሽ ነበር፣ ጊዜ ወሰደባት ለመገንዘብ። እንዳሉትም ሰማዩን ስታይ ጨለማም አለ፣ ከጨለማ ውስጥ ደግሞ የሚወጣ ውብ ብርሃን አለ። ይሄን የፈታች ልጅ መመለስ ትታ እዛ አካባቢ ያየችውን አኗኗር ዘዬ፣ የሰውን ባህል በሚመለከት መጽሐፍ ጀመረች። ልጅቱ ውስጥ ለካ የመጽሐፍ ብቃት አለ። እሷ አታውቀውም። ቻሌንጁ ኑሮ አለመመቸቱ ግን እና እናቷ ካሉት ሐሳብ ጋር ተያይዞ አዲስ ነገር ማውጣት ስትጀምር ከውስጧ ጽሑፍ ወጣ። ያ ጽሑፍ በዓለም የታወቀ ሆኖ በጣም ከፍተኛ ገንዘብ አግኝታ ወታደር ባሏን ከበረሃ መመለስ ሳይሆን በሕይወት ዘመናቸው ሙሉ አንቀባራ መኖር የምትችል ስም ያላት ገንዘብ ያላት ጠንካራ ሴት ሆነች። ብትመለስ ይጠፋል፣ ያ ጉዳይ ብትመለስ ይጠፋል። ኢትዮጵያም ውስጥ አጋጥሟል። አሁን ሐመር ሄዶ ስለ ሐመር የጻፈውን ሰው የምታውቁት ሰው እንዲሁ ነው። ድንገት ለጉብኝት ሄዶ ነው ሐመር ውስጥ አይቶ ጻፈ። ያውን ታዋቂ ጸሐፊና ደራሲ ነው። ኢትዮጵያ ውስጥም አለ እንደዚህ። አንዳንድ ጊዜ ትክክለኛ ሐሳብ በሆነ ሁኔታ ሰው ላይ ሲያርፍ ሰውየው የማያውቀው ብቃቱን ሊያወጣ ይችላል። ልክ እንደዚህ ሴት ግን ያ ትክክለኛ ሰውና ሐሳብ መገናኘት አለባቸው። ያ ሲሆን በጣም ብዙ ሰው ከውስጡ ሊወጣ ይችላል። እና ሰው በጣም ኢምፖርታንት